የታባቴን ታውቂዋለሽ? ዛሬ እንግዲህ ይወጣልን እንደተባባሉት እንግዲህ ይኸው ባሉት መሰረት ቃላቸውን አላጠፉም። ተጠባጥፈውም ተደባድበውም እንግዲህ ሚስጥራቸውን እየተወጣጡ ነው ማለት ነው። ሚስጥራቸውን እንግዲህ ቦኒ ሚስጥሯን እየወጣችባት ነው ማለት ነው። ያዩን እንግዲህ ይሄ ቪዲዮ በነገራችን ላይ ያው ትርጉም በእኔ ነው እንግዲህ የበፊት ተማግባቷ በፊት ሚዜ አርገኝ አታርገኝ የተባባለውን ቪዲዮ ነው እንግዲህ እንትና ቦኒ የለቀቀችባት ማለት ነው። ሚስጥሩ ማለት ነው። ከዛ ለሰይድ ያ ሁለተኛ ምንድነው የሚባለው አንተን ከሌላ ህይወት እንደምትጀምር አድርጌ ነው የምነግርብሽ ምናምን ጊዜ ካላደረግሽ ምናምን የሚል ነውና ስለዚህ አሁን አዩ ደግሞ በፊትም ነው ማለት ነው እንደዚህ መጠፍጠፍ የለመደችው። ስለዚህ አያንቱ የተመረቀችው ዲግሪ በጥፊ ስለሆነ ሰይድንም በጥፊ ስለሆነ ደርግማ ያገባቸው ሁሉንም ጠፍጥፋ ለገላችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ክርስቲያን ጎንቸ ሰላም ብያለሁኝ። አላህ ሱብሃነሁ ወተዓላ ሀገራችን ሰላም አላህ ያድርግልን። ዛሬም እንግዲህ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እሱ ምንድነው ሀዩና አያንቱ ትናንትና እንግዲህ ካዩ ማናት ቡኒ ሚስጥርሽን አወጣብሻለሁ እኔ ጋር ያለውን ሚስጥር ምናምን ነገር ብላት ነበር። እና እንግዲህ በሰዓቱ ያው ልታገባ ስትል ሚዜ አርግኝ ሚዜ አላረግሽም አንቺ እህቴ ነሽ፣ የቤተ ዘመዱ ይታያል ጉዱ ሲባል አስተናጋጅ ነው የምትሆኑ። ስለዚህ እኔ ሚዜ አላደርግሽም ሲጀመር ሚዜ አልፈልግም ነው ያለቻት የነበር ማለት ነው። እቺ ደግሞ ማረግ አለብሽ አለዛ ለሰይድ ሚስጥሩን አወራለሁ ነበር ያለቻት ማለት ነው። ስለዚህ ይሄን ስትላት በጥፊ አንግላ ለቀቀቻት ማለት ነው። እየዩ ጥፊ እስቲ አይተን እንመለስ። እነግርልሻለሁ ብዬሻለሁ እኮ ምኑን ነው የምትነግሪው? አሁን አለ እኔና ሰይዶ ማል ሰምኛለሽ። ይዘሽ ማታረጊኝ ከሆነ አላረግሽም፣ እንደውም አላረግሽም። የመጣ ይመጣል። ምንም አታረጊም። ሰርጌ ላይ ራሱ እንዳደርሽ እና መጪ ሰርጌ ላይ ራሱ ለአንቺ ሰርግ ሳይሆን ለሰይድ ሰርግ ነው የምመጣው። እሺ አንቺ ገደል መግባት ትችያለሽ። ደዊና ነገር ለአንቺ አይደለም የምመጣው እኔ ቀጥታ ደግሞ ቀጥታ ለሰይድ ደውዬለት አዩ ከሌላ ወንድ ጋር ነው ህይወቷን መቀጠል የምትፈልገው። በቃ አንተን እንደማትወድ ነግራኛለች። ሰርባ እኔም በቃ እኔ ሰይድን አልፈልገውም ሰርጉን እንዲሰርዝ ንገሪልኝ ብላኛለች ብዬ አሁን ደውዬ እነግረዋለሁ። ነመረርቴ ባንት እንጃባ ከነመረርቴ አማ ብልብል ተቲሚ ማላከ ጆን ነገር ያሳለፍሽው ነገር አታውቂም እንዴ? አዩ በጥፊ ይዝጋ እንዳልገላግድ ደውይና ንገሪው። እነግረዋለሁ። ምን ልታመጪ ነው? እስኪ ንገሪኝ። ቡኔ ስነ ስርዓትሽን ያዥ። ሁለት ጊዜ እዚህ ድረስ እኮ ነው ታውቂያለሽ አይደለ? ባንቺ እኔ ምንሽ ባንቺ ልጅ ግን ያሳለፍሽው ነገር አታውቂም። ምንድነው ያሳለፍኩት? እንዴት ነው የሚያረግሽ? ምንድነው ያሳለፍኩት? አይ አሁን ቡኔ ሚዜ አድርጊኝ ስላለችሽ ልጥር ብለሽ ተነስተሽ ምን ልታረጊ ነው? እስኪ ንገሪኝ። ማን ነግሮ ይደማ አማ ቡኔ ሚዜ ነግሮ የጠካቴ ለፋውታልቴ ማን ነግሮ ይደማ ማን ነግሮ ይድ ቡኔ ይወድሻለሁ። ታይ እኔ መወድሽ ነበር። ለአንቺ ክብር ነበረኝ። እሺ ሲካመጀለክ ለኪ ቡኔት ይለኪ አሁን ጋር ትገፈታትረኛ ታስገፈታት ታንቋሽኝ በጣም ግን በጣም ታሳፍሪያለሽ። ወራዳ ነሽ በጣም ምክንያቱም እኔ ሚዲያ እንግዲህ እዚህ ጋር ውዶቼ አዩ ልጅነት ይሁን ሞኝነት ይሁን ባላቅም ቡኒ የምትላትን ብቻና ብቻ ነበር የምትከተለው ማለት ነው። ከበፊቱ ጀምራ እንግዲህ እስከ ዛሬ ሰምቼሻለሁ፣ በቃ እንደዚህ አርጊ፣ በእንደዚህ ሁኔ፣ በእንደዚህ አርጊ ስትላት የእሷ ነው የምትከተለው። አሁን ራሱ እንደምታዩት በቤቱ ዙሪያ ላይም ሆነ ሰይድም እንደመታትም ሆነ እኔ ይመስለኛል አዩና ሰይድ ተጣልተው ወደ ሱመያ ያው እሷ ግልጹና እንትን አላችሁ እንጂ እንዲሄድ ምናምን ነገር የማድረግ ባህሪ ልትይዝ መሰለኝ። እና አዩና ሰይድ አንድ ላይ እንደሆነ አትፈልግም ቡኒ። በቃ እያንዳንዷ ነገር በነገሯ ላይ በፕራንክም ቢሆን በምንም ቢሆን በምታረጋት ነገር ላይ ማለት ነው። ስለዚህ እንግዲህ አዩ ያው ሰይድ ተገረፋት ወደዚህ በቀበቶ ተገረፋት ወደዚህ እንግዲህ ልብ ገዝታ አሁን ማንንም ሰው አላስገባም። ስለዚህ ራሴን ችዬ ትዳሬን አክብሬ የምቀመጥ ራሴና ራሴን ሰማኔ ልታስቀድጅ ነው ወይ ብላ ነው ያለቻት። እንግዲህ ስለባለፈው ማለት ነው። አሁንም ያው ሚስጥሩን አውጥታለች። ደግሞ እስቲ እንግዲህ ያለ ሚስጥር ሌላ ነገር ካለ ደግሞ እንቀበላለን ማለት ነው። እንግዲህ ሚስጥሩን ማያረፍ እኔ ይሄ ሚስጥር ነው ብዬ ወሬ ነው እንጂ ሚስጥር ነው ብዬ አላስብም። ሚዜ አርጊ ነው ሚዜ በቃ ሌላ ነገር ካለ ኦኬ። ግን
ሚዜ አርጊ በቃ ሚዜ አላረግሽም። አንቺ ዘመድ ነሽ፣ በቃ እህት ነሽ። ማን ያስተናግዳል ነው። ሌላ ትርጉም ያለው አይመስለኝም እኔ ሳስበው ማለት ነው ይሄ። ስለዚህ ወሬ ነው፣ አርቲሜቲክ ምንድን ነው የሚባለው? የቡና ወሬ ነው። ስለዚህ ሌላ ነገር ያለው አይመስለኝም። ሌላ ሚስጥር ካለ ጨምሪበት። ይሄ ግን ለእኔ ሚስጥር አይመስለኝም። በቃ አርጊ ሚዜ አርጊኝ፣ አላደርግሽም፣ ሰርጌ አትንጪ በቃ ምናምን። ይሄ በቃ ይሄ ኖርማል የሚሆን ነገር ነው። ስለዚህ ሌላ ህይወት ወይም ደግሞ ሌላ ነገር ኑሯት ወይም ደግሞ ሰኢድን ለገንዘብ ብላ እንደቀረበችው ይሄን አውርታሽ ከሆነ ሾክ በይን፣ እኛም እንወቅ። ለምን ይቅርብን? ቡኒ ግን አንቺ ጓደኛዋ ሳትሆን ጉደኛዋ ነሽ። እንደዛ አይደረግም። እውነት እንደዛ አይደረግም። ነውር እኮ ነው። እችን ትወዳለች። እንደዛ አይደረግም። ነውር ነው። በማን ቀን የተወራ ሰው ሲጣላ ሚስጥር አይወጣም። ሚስጥር የቡና ወሬ ራሱ አይወራም። እንዲህ ብላይ ነበርኩ አይባልም። በተለይ ሶሻል ሚዲያ ላይ ማለት ነው። ስለዚህ እስኪ ተመልከት ሌላውን። እስኪ ወደ አዩና ወደ ቡኒ ንግግር እስኪ እናምራ። ደግሞ ሚዜ አትሆንም ለእህቷ። ምክንያቱም የሚጠፋና የእንትን የሚል ነገር ዞር ብላ አይታ ነው እንትን የምትለው። ገባሽ አይደለ? እኔ እስቲ አስቢው፣ ሰኢድ ይዞኝ ቤት ሲገባ ቤቱ ማነው አጽድቶ ይጠብቃል? እኔ ቤትሽን እንዳጸዳልሽ ነው እንዴ? ለካ ታጸጅልኝ አይደለም እኮ ቤቱ ተጸድቷል አይደለ? እዛ እንግዳ ምግብ ምን ማን ማናጅ የሚያደርገው እና ብታጸጅልኝ ለዛ ጊዜ ምን ችግር አለው? እህቴ አይደለሽ እንዴ? እኔ እኮ እሱን እሺ አላልኩሽም፣ ግን ለምን አትረጂኝም? እኔ ቡኒ አልፈልግም በእናትሽ። እኔ አታናጂ። ወይኔ ጉዴ! በስመ አብ! ለዚህ ነው የጠራሽኝ? አይ ታውቂያለሽ፣ እኔ እምቢ ትይኛለሽ ምናምን ብዬ አስቤ አላውቅም ማለት አይ እኔ በቃ ለአዩ ያለኋት ጓደኛም እንትማ እኔ ስለሆንኩኝ ያውርተናል እኮ በቃ አዩ ያ ፍቅር ውሸት ነው። ያ ነገር ያ ሁሉ ያሳለፍነው ነገር ውሸት ነበር። አንቺ ለኔ ያለሽ ፍቅር ይሄንን ያህል አትጃለና አቀድ ታገና። እኔ ለምንድን ነው ግን ሰው ሁሉ ይጠመደኝ? በእናታችሁ ማሊን ጎዳኒ ይርዩ አዩማ አማርስ ጎዴማ ገረፋላ ፍቀቱ አማርስ ጎዴማ እኔ ርያቴት ይበል ወንተ ጎዱ እንደገረፋላ ትፉዳዱ እኔ ርያ ኤርግ ሰርኪ እንዲያቴ ቦደ ማሊፍ ያዳ ከናዴ ሲተ ማሊፍ የሮዱ ራሰን ሆሲን ጋፈዱ አኒ ይወታ ኮ ጋፈዱ ማለት ደኒ አማ ከፍላ ጎቱ አረቡኔ ማሎ an hayya amma ሲው መተከለስ እንጀራን ጅርገሩ ቡኔ ላል አኒ ሲጅቤ አከም ተከና እንደተማ ቡኔ ታሳፍርኛለሽ ብዬ አይደለም። አኒ ሲጅቤ ሚቲ ሲጃለዳ ልቡክ እየራይ ሲጃለዳ ቡኔ ትያነ ቤካከት ሲጃለዱሚ ገሩ አሞቱ በቃ ወነን ታኔ ዳኒ ፌዱ ካ በቃ ቡኔ ለምንድን ነው? እሺ ቢያንስ የሰርጌ ቀን ደስተኛ ልሁን። እኔ ሚዜ አልፈልግም። አዎ በእናትሽ በይ በእናትሽ ወደዛው በቃ እምቢ ካልሽ አንቺ ገደል መግባት ትችያለሽ። ታውቂያለሽ እኔ ትረጅኛለሽ። በቃ ናሁ በታ ጀዴቲን ሃዬ ሚዜ ናፍታታ ናፍታይ በቃ ቡኒያኑ ሲበርባዳ ገደል መግባት ትችያለሽ ማለት ምን ማለት አመሌ ቦለሴን እንደ ተመሌ ቦለሴን እኔ ሴራና ዱቢሲ ጋቲ ዋንታ ተፈን ሴራን ሲዱቢሳ ጅራ ሴራና ዱቢሲ አከረች ነና አንቋሸሽና እንጃለዱ ማቲ ደማውሳን ኦኖሳነ ተው ማቲ ማልፊ ደሜናይ አኔ ማፊ ዱሶ ሶንታይ ብሌት ያኒ ላል አኮ ብሌት ተስላል አኑ አኮ ብሌት ቲን ሲያደና ሚዜን ሲጭና አበዳ ሲሚ ደክሳን ጭና አከስ ጭና አበዳ ሃይጀም ሲጀደ ቡኔት ይፈመና ጎዲ በቃ ሚዜን በርባዱ ቡኔት ይፈመ በቃ እንፈዷል ባይና መሳልፈችስ ተገሩ ዋንተ እኮ ሲማዩ ጉማናቲ ሚዜን ፈዱ ጋብሰኑ በርባዱ ነጭና ዳበቲ ረኮን ቀቦ አን ጭነቲ ያደዳባችሁ እንደዳ ይውጅት አስረት አዳምባል ናፈት አንገዱማ ካና ወንደ ደምባ ቡኔ ማልታቲ አንገዱማ ገርገር ባለስ ይየደ ካላስ ይጆ ምከለት አስመረት ታዳናጭ ስሜ በቃ ካላስ ሙቴሳ ናፍቲ ከናንድራተኝ ናሶፍኔ አቷን ሚዜ ታውን በርባዱ ኢስኑም ሰልፊን ከይተና ሚልካው ገማቹን ከገማቹ ከየናን እንጀኔ ሀረጂ ዱዳኔ ማልቱ ሲካስ ያከነት ገማቹን ከን ከያዳ ፍሩለ ገማቹ ከያም አዩ እሺ ጅዱዳ ማልቱ ሲጡከ ቴኔዚቱ ሲጎርሴ ነተርጊ ማልቱ ሲጎርሴ ለኪ ቡኔ አንዳይ መታይ ነገርሰኒ ባ አዩ ከመከም ካጣት ለኪ ቡኔ አማ አንዳይ መከነ ጎርሰን እንግዲህ ጥፊ ቅመሽ ብሎሽ እንጂ ቡኔ ይሄ ሚስጥሩ ነው አይደለም። ሚዜ አርገኝ አይ አንቺ ነሽ አለሽኝ ሚዜ እንጂ መሆን የለብሽም። አንቺ መሆን ያለብሽ እህቴ ነሽ። ይሄ ጎደለ ይሄ አነሰ ብለሽ እምትድሪኝ አንቺ ነሽ ነው ያለችሽ እንጂ ይሄ ሚስጥር አይደለም። ተማም ይሄ ሚስጥር አይደለም። ስለዚህ ሚዜ ካላደረግሽኝ ሚስጥርሽን አወጣለሁ ምናምን ያልሽ ቪዲዮ ፖስተሽ እኛን አታጨጂ ማለት ነው። ተማም ስለዚህ ይሄን ቪዲዮ እንዳፖስች ብላ ነበር። እኔ ግን እንትን ያለችኝ
አራታ ህይወት የልኖርበት በእግዚአብሔር ስትል ነው ማለት ነው። አዩ ማለት ነው እንግዲህ ከአዩ በዚህ አጋጣሚ ሰለምቴ ናት። ሰልማ ነው ማለት ነው። ያው እንግዲህ ቤተሰቦቿንም እንትን የማትለው ምናልባት ቤተሰቦቿ በዚህ ትዳር ውስጥ ደስተኛ ላይሆኑ ይችላሉ። አዩ እንግዲህ ለገንዘብ ብላ ነው ሰኢድን 100% የቀረበችው ማለት ነው እንጂ መቼም አስባችሁታል። እንግዲህ ሌላ ሳይጀናጀኑ በደንብ ሳትወደው በደንብ እንትን ሳትለው እንደዚህ በቶሎ እንደዚህ እሺ ብላ ማግባት በአጭር ጊዜ ሰዓት በፕራንክ ተሳቦ እኔ እንጃ ሙስተሂል። ግን እሷ በቃ ያው የተነጋገረችው ነገር ሊኖር ይችላል ያኔ ከጀርባ ማለት ነው። ቡኒ እንግዲህ ከጀርባ ያወራችሁትን ነገር አንቺ ሚስጥሩን ካወጣሽው ወንድ ነሽ፣ ይሄ ግን ሚስጥር ነው ብለን እኛ አንቀበልሽም፣ ተማም አንቀበልሽም ማለት ነው። ይሄ እንዲያውም የነገረኝነትሽ ነገረኝነት ነው። ይሄ ቡና ሲጠጡ የሚያወሩት ሚንቶ ስትወስቱ ወሬ ነው እንጂ ይሄ ሚስጥር አይደለም። ይሄ በምንም ተአምር ሚስጥር አይሆንም። ሚስጥር ማለት ሌላ ነው። ያወራሽውን ወሬ ለሌላ ሰው ማውራት ወይም ደግሞ ይሄንን ብላለሽ ብለሽ የምትይው እንጂ ይሄ ችግር የለውም። ሚዜ ለአንቺ ሚዜ አትሆንም ያለችሽ በቃ አለቀ። ተማም ደግሞ በዛው ደግሞ ፕራንክ ነው ያደረግሻት፣ ፕራንክ ነው ብለሻታል ወዲያው ማለት ነው። እና ውዶች በዚህ አጋጣሚ በጣም የምወዳት ጓደኛ የነበረች እዛ ሀገር እና የዛሬ 6 ዓመት 7 ሀገር ከገባች እንግዲህ 6-7 ዓመት ሊሆናት ይሆን እንግዲህ ተመልሳ አረብ ሀገር መታለች ብለዋል። በጣም ነበር የምወዳት እዚህ ሀገር ሁኜ የማወራትን ሚስጥር ሁሉ ለቤተሰቦች ተነግራ አሁን ያ ነው ሚስጥር የሚባለው ማለት ነው። ግን ሰው ለምትወዱት ሰው በተለይ ውስጣችሁ የሆነ ነገር ሀሴት ነገር የሆነ በቃ የምታካፍሉት አካፍላችሁ ፎይ የምትሉበት ነገር ጓደኛ እፈልጋለሁ ብላችሁ ለዛ ለሰው ያማከራችሁትን መልሶ ለሌላ ከተናገረባችሁ ኢላሂ በቃ ከዛ በኋላ ንቅል ብሎላችሁ ይወጣል። እነዛን ሰው ይዞር ብላችሁ እኔ እንደዛ ነኝ ወላሂ። ይሄ ሰማው በቃ ዘጋኋት። እዛ በሌላ ጊዜው ቸግሯት መጣ ይጦል እያለች እኔ የችግሯ ማራገፊያ ነኝ እንዴ? ኻላስ አላህ እዛው ችግርሽን ያራግፍልሽ አልኩና ከዛ ወደዚህ በቃ እኔ ጋር ተገናኝተን እናውቅ። እንግዲህ አብራችሁ እየሰራችሁ ነው፣ አብራችሁ እየበላችሁ ነው፣ አብራችሁ እየተኛችሁ ነው፣ አብራችሁ ምስጢራችሁን እየተካፈላችሁ ነው። በዛ ላይ እንደገና ደግሞ እኔ ለሷ የአላህ ግን አንድ ነገር ይሄን አደረኩ ብሎ ግን ማድረግ ማውራት ደግ አይደለም። እኔም ከሷ አልተሻልኩም ግን አላወራም ማለት ነው። ስለዚህ ያ ነገሬ በህይወት ያለም በቃ የሴት ጓደኛ መጥፎ እንደሆነ ያወቅኩት በዛ ጊዜ ነው። በቃ በዛ ሰዓት ነው። እኔ ራሴ ዘመዶችን አስተዋውቂያት እኔ ራሴ ዘመዶችን በወደ ሄዳችሁ ተቀበሉ ብዬ እቃዋን ዘመዶች ቤት ከ4-5 ወር በላይ አስቀምጬ የሳውዲውን ኮተት ለዛውም ቡቱቶ ማለት ነው። ሰው በዚህ ልክ እንደዚህ ሲራክስ የኔን ጓደኛ ነው ያየሁት ወላሂ። ከዛች ወደዛ እና የኔ ቤተሰቦች የኔ ምንነት ስለሚያውቁ ምንም አልመሰላቸው። በቃ ራስ ከእንደዚህ አይነት ሰዎች ጋር ራቂ ነበር ያሉኝ። እኔም አልሐምዱሊላህ አሁን ላይ እያንዳንዷ ነገር ሲኩሬት መሆን ጀመርኩ ማለት ነው። አልሐምዱሊላህ። ሰብስክራይብ አድርጉኝ ግን እሺ ነው ውዶች።